አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሀሳባ ቻናል ተከታታዮች ዛሬ በእስልምና ታሪክ ውስጥ እጅግ ጠባሳዋን ቀን የምንዘክር ይሆናል። አብራችሁን ቆዩ። ልክ በዛሬዋ ቀን ነበር የነቢያችን ሰለላሁ ዐለይሂ ወሰለም ቤተሰቦች በጨካኞቹ የየዚድ ቢን ሙአዊያ ወታደሮች የተጨፈጨፉት። ያቺ ቀን በእርግጥ በታሪክ ካለፉ ቀናቶች ሁሉ እጅግ አሳማሚዋ ቀን ነበረች። የዚያን ቀን የረሱላችን ሰለላሁ ዐለይሂ ወሰለም ሽታ የሆኑት ሁሴንና ቤተሰቦቻቸው እጅግ በሚያሳዝን ሁኔታ ጭካኔ በተሞላበት ሁኔታ በሙአዊያ ልጅ የተገደሉባት ቀን ነበረች። በዚያን ቀን ምድር አነባች፣ ሰማያትን በሐዘን ጨለማ ጠቆሩ፣ ፍጥረት ዓለም ሁሉ ቆዘመ። የነቢያችን አደራ፣ የነቢያችን ኑዛዜ፣ የነቢያችን ቀን ተቀርጥፎ ተበላ። ከ38 የነቢያችን አለይሂ ሰላቱ ወሰላም ቤተሰቦች ሁለቱ ብቻ ተረፉ። 36ቱ ሸሂድ ሆኑ። ምንኛ አሳማሚ ክስተት ነበር። በዚያች ጥቁር ቀን ዘይነል አቢዲንና ዘይነብ ብቻ ተረፉ። እነርሱም በጣም ህፃን ስለሆኑ የሁሴንን ብቸኛ ልጅ አሊ ዘይነል አቢድንም ኢብን ዚያድ ሊገለው ፈልጎ ነበር። በጊዜው ዘይነል አቢዲን በጣም ህፃን ከመሆናቸውም ሌላ በጦርነቱ ላይ ያልተሳተፉ በመሆናቸው ከፊል የየዚድ ወታደሮች ከለከሉት እንጂ። በዚያን ቀን የውዱ ነቢያችን ውድ ቤተሰቦች ህፃናትና ሴቶች ሳይቀሩ ሁሉም ተጨፈጨፉ። ከሁሴን ጋር አብረው ከነበሩት ቤተሰቦቹና ባልደረቦቹ 72ቱ ተገደሉ። የሁሴን 2 ልጆች፣ የአሊ ብን አቢ ጣሊብ 6 ልጆች ወይንም የሁሴን 6 ወንድሞች፣ የሐሰን 3 ልጆች፣ የጃፈር ብን አቢ ጣሊብ 3 ልጆች፣ የአቂል ቢን ከአቢ ጣሊብ 3 ልጆችና 3 የልጅ ልጆች በዚያች ቀን በየዚድ ቢን ሙአዊያ ወታደሮች ተገደሉ። የነቢያችን ሽታ ውዳቸው እንዳይናቸው የሚሳሱለት ሐሰን ከ60 ቦታ በላይ ቆስሎ እጅግ በሚሰቀጥጥ ሁኔታ ተገደለ። ሙአዊያን ቢን አቡ ሱፊያን በአልይ ላይ የጀመረው አመፃ በልጁ የዚድ የነቢያችንን ቤተሰቦች ጭፍጨፋ አደረገ። በእርግጥ እንደዚያ የሚያሳዝን ክስተትን ምድር አላስተናገደችም። የሁሴን ራስ ተቆርጦ ለኢብን ዚያድ ተላከለት። ከዚያም ኢብን ዚያድ በብትር የሁሴንን ጥርሳቸውን እየነካካ በዚያው በትር መታ መታ እያደረገ ጥርሱ እንዴት ያምራል ባክህ እያለ ይሳለቅባቸውም ነበር። የሁሴን ራስ ከዚያ ወደ የዚድ ቢን ሙአዊያ ተላከ። እርሱም በተራው እንደ ኢብን ዚያድ ሁሉ ተሳለቀባቸው፣ አሾፈባቸው። ምንም እንኳን መገደላቸውን አልፈለገም ነበር ተብሎ በአንዳንድ ወገኖች ቢነገርም የመላው ዓለም ሙስሊሞች በተለይም ሺያዎች ያንን ቀን በከፍተኛ ሐዘን እያሰቡት ይገኛሉ። በእርግጥም ያ ቀን ታላቁ የፊትና ቀን ነበር። ውድ አድማጮቻችን የዛሬው ፕሮግራም ይሄን ይመስል ነበር። በተመሳሳይ ፕሮግራም እስከምንገናኝ ያ ረህማን ሰላም ከናንተ ጋር ይሁን።